ከዛም በኋላ ግን ራስህን ሲኦል ውስጥ እየከተትክ እንደሆነ ማወቅ አለብህ። ከተረዳኸኝ ማለት ነው። ዛቻና ማስፈራሪያ አይደለም እዚህ በዚህ ልክ ተነጋገር ነው። ጦርነት ወንድ ይዛ ባትመጣስ ምን ልትሆን ነው? ወንድ ሁልጊዜ እኔ አንድ ነገር ሳደርግ በዚህ ያህል ከአጋር ለማውራት እርጉዝ ነሽ አርፈሽ እርጉዝ ነሽ ለተንከባከብ ወንድ ጋር ምን ወሰደሽ? ለሚያዩት ሰዎች ሌላ ታሪክ መፍጠር አሁን እንግዲህ በዚህ ግርግር አንድ ሆድሽ ጭራሽ እሱን ወገነሽ እያወራሽ ነው። ሴት ልጅ እንዴት መደማመጥ እንችላለን። ምን ልጅሽ አባት ክብር እያገሽው እኮ ነው ያለሽው። መነጋገር የምንችለው በደንብ መረጋጋት ስትችል ብቻ ከህይወታችን ውጣ፣ ከሁለታችን ህይወት። ከዚህ በኋላ ሚዲያም ላይ ይሁን ምንም ነገር ላይ እንዳላይ። ከዛም በኋላ ግን ራስህን ሲኦል ውስጥ እየከተትክ እንደሆነ ማወቅ አለብህ። ከተረዳኸኝ ማለት ነው። ዛቻና ማስፈራሪያ አይደለም። በዚህ ልክ በዚህ መነጋገር ነው። ደግሞ ሁልጊዜ እኔ አንድ ነገር ሳደርግ በዚህ ያህል ከአጋር ለማውራትም